የምስራች ልንነግራችሁ ዛሬ በፊታችሁ አለን። ለኃጢአተኞች ሁሉ የሚሆን መዳን በልጁ በኢየሱስ ክርስቶስ ብቻ ነው። መዳን ከዚህ ውጪ የለም። ወደ ዘላለም ሕይወት መሻገሪያ መንገድ፣ እውነት፣ ሕይወት ኢየሱስ ብቻ ነው። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ከዘላለም ጥፋት ያድናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ክብር ለኢየሱስ ይሁን። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይህን የዘላለም ሕይወት የምንወርሰው በጌታ በኢየሱስ ክርስቶስ በማመን ብቻ ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሏል ኢየሱስ። ሸክምን ሁሉ አራግፈን ከዘላለም ቁጣ ድነን ወደ መንግስቱ መግባት የምንችለው በዚህ በልጁ በኢየሱስ ክርስቶስ በማመን ብቻ ነው። እርሱ ለኛ በመስቀል ላይ ሲሞት አላፈረም። በሞቱ ወደ ዘላለም ሕይወት ተሻገሩ ብሎ ደብዳቤ ጽፎልናል። የጥሪ ካርድ ጽፎልናል። በደም የተጻፈ ካርድ ሰጥቶናል። እርሱም በጎልጎታ ላይ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ወገኖች ሆይ ይህንን ጥሪ ልናደርግላችሁ ዛሬ በአደባባይ አለን። የዘላለምን ሕይወት መውረስ የምንችለው፣ የዘላለምን ሕይወት ማግኘት የምንችለው በልጁ በኢየሱስ ክርስቶስ በማመን ነው።